Subscribe now. Stanetsub. If there is any question that is not answered, please let me know by using the username WhatsApp in Telegram. ሄሎ ኤሎ አንቺ እንዴት ነሽ? ሰላም ነው አለን አለን። አንቺ በእናትሽ የሚያይ ስልክ ቁጥር እስኪ ስጪ በእናትሽ። ስልኳ ጠፋብኝ። ሴቭ ሳላደርጋት ቶሎ በይ እባክሽ፣ ፈልጌው ነው። ኦኬ ስልክ ቁጥር ፈልገሽ? አዎ በስልክ ቁጥር እኮ ድሮ ቀረ። ስለዚህ አሁን ዩዘር ኔም መጠቀም ትችያለሽ። ሴቭ ማድረግ ሳይጠበቅብሽ ዩዘር ኔሟን ስልክልሽ በዩዘር ኔም ብቻ ሰርች አድርገሽ እሷን ቁጥር ይወጣልሻል ማለት ነው። ስለዚህ ስልክ ቁጥር ድሮ ቀረ። ስለዚህ በዩዘር ኔም ብቻ ይቻላል። እንዴም ይቻላል እንዴ? አዎ እንደዛ ተጀምሯል። ዋትስአፕ ድሮ ቴሌግራም ብቻ ነበር በዩዘር ኔም መጠቀም ይቻላል። አሁን ግን ዋትስአፕም አልመጣም። ወይኔ ደስ ሲል ብታይ። ወይኔ በይ ቶሎ በይ ላኪኝ፣ ቶሎ በይ። እሺ አሁኑኑ ልክልሻለሁ ዩዘር ኔሟን። ሰላም ሰላም፣ ውድና የተከበራችሁ እህት ወንድሞቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉ። ጥያቄ ካለ እንዲሁም በኮሜንት አሳውቁ ማለት ነው። ቪዲዮ ደግሞ ለሌሎች እንዲደርስ ሸር በማድረግ እና አሁን ቀጥታ ወደ ምንድነው የምንሄድ ወደ ቪዲዮ ዛሬ ማሳያችሁ ምንድነው። አሁን ምሳሌ ቴሌግራም አለው ዩዘር ኔም እና ኢሞ አሁን ዩዘር ኔም የለውም። ዋትስአፕም እንደዛው አልነበረው። ስለዚህ አሁን ግን ልክ እንደ ቴሌግራም ዋትስአፕም ዩዘር ኔም በዩዘር ኔም መጠቀም ትችላላችሁ። ዩዘር ኔም ስላችሁ ያው ግራ እንዳይገባችሁ። ምሳሌ አሁን የሆነ ሰው ቁጥርሽን ስጪ ወይም ቁጥርህን ስጠይ ስትሉ እሱ ዩዘር ኔም ከላከላችሁ በጣም ቀላል ነው። በዛ ዩዘር ኔም እዚህ ጋር ምሳሌ ዋትስአፕ ላይ ገብተን እዚህ ጋር ያለው ዋትስአፕ ላይ ወይም ቴሌግራም ላይ በቃ ቴሌግራም ላይ አሁን ማሳያችሁ ያው ዋትስአፕ ነው። ቴሌግራም አሁን ምሳሌ እዚህ ጋር ቴሌግራም ገብተናል ማለት ነው። ቴሌግራም ላይ ገብቼ አንድ ሰው ቁጥር ሰጥቶኝ አሁን ምሳሌ ዝም ብዬ በግምት ፕላስ 25 19 86 42 51 እንደዚህ ብላ አሁን እንትኑ አሁን አይወጣልኝም። ይሄ የሰውየው ስልኩ እዚህ ጋር አይወጣልኝም። ለምን የግዴታ ይሄን ባለዚህን ስልክ ቁጥር ስሙን ሴቭ አርጊው ይላል። ከቅፎዬ ሴቭ ካላረኩት እንደዚህ በቁጥር እንኳን ሰርች አርጊ ያን ሰው ላገኘው አልችልም ማለት ነው። ስለዚህ ዝም ብላችሁ አጋጣሚ እንትን የምትቀበሉትን ቁጥር ደግሞ ሴቭ ስታረጉት ሌላም እንደዚህ አጋጣሚ ስትቀበሉ ሴቭ ስታረጉት ቁጥሩ በጣም ይወዛል። ስለዚህ በዩዘር ኔም ከሆነ ግን በጣም ቀላል ነው። ያ ሰው ዩዘር ኔሙን ይነግራችኋል። በዛ ዩዘር ኔም ግን ማግኘት ትችላላችሁ ማለት ነው። አሁን እዚህ ጋር ምሳሌ ላሳያችሁ ዩዘር ኔም ተጠቅሜ ማለት ነው። ይሄው እንደምታዩት ዩዘር ኔም ነው ማለት ነው። ከቁጥር ይልቅ ዩዘር ኔም እንትን ይላል ማለት ነው። ዩዘር ኔም ያው በቀላሉ ሰርች አድርጋችሁ ታገኙታላችሁ ማለት ነው። ስለዚህ አሁን እዚህ ጋር ሰርች አድርጌ አሁን ቁጥሩን ከሚሰጠኝ ያ ሰው ዩዘር ኔሙን ቢሰጠኝ ይቀላል ማለት ነው። ለምንድነው ቁጥሩን ከሰጠኝ የግዴታ ሴቭ አርጌ ምናምን ብላ ብዙ ኮተት አለው። ዩዘር ኔሙን ግን ከሰጠኝ በዩዘር ኔሙ ሰርች ማድረግ ይችላል። አሁን ምሳሌ እንደዚህ አይነት ዩዘር ኔም ቢኖር በዚህ ዩዘር ኔም ገብቼ ሰርች አርጌ ያን ሰው ማግኘት ይችላለሁ ማለት ነው። ስልክ ቁጥር ከሚሰጠኝ ይልቅ የሱን ዩዘር ኔም ቢሰጠኝ በጣም ይቀለያል እኔ ማለት ነው። ስለዚህ የቴሌግራም ያው ብዙዎች ታውቁታላችሁ የቴሌግራም ዩዘር ኔም ማለት ነው። አሁን ግን ዋትስአፕ ላይ በዩዘር ኔም መጠቀም ተጀምሯል ማለት ነው። በፊት አልነበረውም። አሁን ግን ዋትስአፕም ዩዘር ኔም አለው ማለት ነው። ትንሽ ቆይቶ ደግሞ ኢሞም ሊመጣ ይችላል። ስለዚህ አሁን ማሳያችሁ የዋትስአፕ ነው ማለት ነው። ቀጥታ የት ነው የምንገባው? ዋትስአፕ ላይ እንገባለን። ዋትስአፕ ላይ እንገባና ከዛ ዩዘር ኔማችን እናስተካክላለን አብረን ማለት ነው። እሺ አሁን የኔ ምንድነው ዋትስአፕ ነው። ስለዚህ እዚህ ጋር 3 ነጥቧን እንጫናታለን ማለት ነው። ምንድነው እኔ የምፈልገው ዩዘር ኔም ለማውጣት ማለት ነው። 3 ነጥቧን ከተጫንኩ በኋላ እዚህ ጋር ሴቲንግ ምልክት አለች። ታች ሴቲንግ ምልክቷን እሷን አንዴ ክሊክ አረጋታለሁ ማለት ነው። ስለዚህ ከዚህ መሃል እኔ ዩዘር ኔም ስለመፈለግ ማለት ነው እንደዚህ ብሎ ይመጣልናል ማለት ነው።
እንደዚህ ብሎ ሲመጣልን እዚህ ጋር ብዙ ነገር አለ። አካውንት ሴኩሪቲ ኤንድ ፕራይቬሲ ይላል፣ ቻት ይላል፣ ዌልፔፐር እዚህ ጋር ወደ ላይ ያደርጋችሁ አነቡት። እዚህ ጋር የምፈልገው ዩዘር ኔም የሚል ነው። ዩዘር ኔም ፕራይቬት አካውንት ኤንድ ሴኩሪቲ ኤክስፔሪየንስ ፐርማነንት ብሎክ አካውንት ሚኒንግ ታይም ዌልፔፐር ቻት ቦርድ ለርኒንግ ሜሴንጅ ኤንድ ግሩፕ ኔትወርክ አፕስ። ስለዚህ እዚህ ማለት ምንድነው የምንጫነው? እኛ የምንፈልገው ምንድነው ዩዘር ኔም ለመቀየር በዩዘር ኔም ለመጠቀም ስለሆነ ስለዚህ እዚህ ጋር አካውንት የሚለውን ጫነዋለሁ ማለት ነው። እዚህ ጋር እንትናችሁን ኢሜል ፓስኪ አካውንት ምናምን ይላል። እዚህ ጋር በኢሜል አድሬስ አሁን ምሳሌ ዋትስአፓችሁን ስትከፍቱ ሜሴጅ እንዲገባላችሁ ኮድ እንደዚህ ምናምን ከፈለጋችሁ በዋትስአፕ እንዲመጣ ከፈለጋችሁ እዚህ ጋር ኢሜል አድሬስ መሙላት ትችላላችሁ ማለት ነው። ከዛ አሁን የምሄደው ወደ ዩዘር ኔም ነው ማለት ነው። እዚህ ጋር ሶሪ ስልኬ እንትን አለ ተመለሰ በአካል። እዚህ ጋር እኔ የምፈልገው ዩዘር ኔም የሚለውን ብቻ ነው ማለት ነው። ስለዚህ ዩዘር ኔም ዋትስአፕን በምን ልከፍት ነው? በዩዘር ኔም ማለት ነው። ዩዘር ኔም ለምን እንደሚጠቅም ያው የምታውቋላችሁ ማታውቁም ትኖራላችሁ። ያው ቁጥራችሁን ከመስጠት ይልቅ በዩዘር ኔም ያ ሰው ሰርች አድርጎ ማግኘት ይችላል እናንተም ማለት ነው። ክሬት ዩዘር ኔም ይላል። ስለዚህ እኔ ምንድነው ክሬት ዩዘር ኔም እንትልል ነው ማለት ነው። እዚህ ጋር ከዛ እጫነዋለሁ። ከተጫንኩ በኋላ የራሴ የምለውን ዩዘር ኔም ክሬት አደርጋለሁ ማለት ነው። እሺ አሁን እዚህ ጋር ምንድነው ክሬት አድርጌ ይላል። ዩዘር ኔም አት ይጨመራል፣ ግዴታ ነው። አት ብዬ የምትፈልጉትን ዩዘር ኔም እዚህ ጋር ማስቀመጥ ትችላላችሁ። እኔውን የራሴን ዩዘር ኔም ማስገብቼ ዩዘር ኔም አልተቀበለው ማለት ነው። ስለዚህ አሁን አበራው ማለት ነው። ካልተቀበለው ልክ አሁን እንዳሳየው ቀይ ይሆናል ማለት ነው። ስለዚህ እኔ ተቀብሎታል። አት ሰናይት ዋን ብዬ ማለት ነው። የምንድነው የዋትስአፕ ዩዘር ኔም ማለት ነው። ያው እንደዛ ስላችሁ ይሄን እያያችሁ በዋትስአፕ እየመጣችሁ እንትን እንዳትሉ እቀይረዋለሁ ለእናንተ ለማሳየት ያክል ነው። ስለዚህ እንደዚህ አድርጌ ዋትስአፕ ዩዘር ኔም ከፈትኩ ማለት ሴቭ ነው ማድረገው። ሴቭ አደርገዋለሁ። እዛ ዩር ሪሲቨር ይላል። ዩር ሪሲቨርስ ሰናይት ይላል። ሰን ዩ ካን ሼር ዩር ዩዘር ኔምስ ኢንሳይድ ኦፍ ዘ ፎን ናምበር ዌን ኮኔክትስ ምናምን ይላል። ስለዚህ ዩዘር ኔም ኢዝ ሬዲ ቱ ዩዝ ደን እለዋለሁ። ከተስማማችሁ በዚህ በስሙ ደን ትሉታላችሁ። ስለዚህ የኔ ዩዘር ኔም ይሄን ይመስላል ማለት ነው። እስካሁን ያው ቴሌግራም ብቻ ነበር ዩዘር ኔም እንትን የሚባለው። አሁን ግን ዋትስአፕም በዩዘር ኔም መጠቀም ይቻላል ማለት ነው። ቁጥር በጣም ነው የሚያስጠላ ሲሪየስሊ። አሁን የሆነ ሰው በዋትስአፕ እንድታናግሪ ወይም ላናግረው ያን ሰው ፈልጌ ቁጥሩም ሰጥቶኝ ከዛ እዚህ ጋር ቆይ ባክ ብዬ ልመለስና ሶሪ እዚህ ጋር ሰርች ባሩ ላይ አሁን ሰርች አድርጌ የዛን ሰው ቁጥር ብላ 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 ብዬ ጽፌ ሰርች ባደረገው አይመጣም። የግዴታ የዛን ሰው ስልክ ቁጥር ሴቭ ማድረግ አለብኝ ከቀፎይ ላይ ማለት ነው። በዩዘር ኔም ከሆነ ግን በጣም ቀላል ነው። በዩዘር ኔም አሁን የቅድም ያልኩትን ላሳያችሁ እስኪ። ራሴን በራሴ እዚህ ጋር ከወጣ በዩዘር ኔም ይወጣል ማለት ነው። እዛ እንደዚህ ብዬ ሰርች ሳደርገው ይወጣል። ይሄ ግን ያው በራሴ ቀፎ ስለሆነ ነው የማይወጣ፣ የራሴን በራሴ ስላደረኩት ነው። ስለዚህ ሁላችሁም የዋትስአፕ ዩዘር ኔም መክፈት ትችላላችሁ። እንዲህ ዜባዝንኬ ከማድረግ ማለት ነው። ዩዘር ኔም በጣም ቀላል ነው። ኢሞም እንደዛም ቢመጣ ደስ ይላል። ቁጥር ከምትቀየሩ ዩዘር ኔም ማነው ዩዘር ኔምሽ ብላችሁ በዛ ብቻ ሰርች ታደርጉታላችሁ። ስልክ ቁጥሩን እንኳን ከፈለጋችሁ ሴቭ ማድረግ ትችላላችሁ። ግን አንዳንዴ ዝም ብላችሁ እንዳጋጣሚ
ብቻ ለተወሰነ ሰዓት አውርታችሁ ያን ሰው ድጋሚ ለማታገኙት ነገር ከሆነ ሴቭ ብታረጉት በጣም እኔም ባለማወቅ እስከዛሬ በጣም የብዙ ሰው ስልክ እዚህ ጋር ሴቭ ያረኩታል ማለት ነው። እና ስለዚህ በዩዘር ኔም ከሆነ የምትፈልጉ ሰው ብቻ ሴቭ ያረጋችሁት በቂ ነው። ማንኛውም መጥቶ ስልክ ቁጥር እንደዚህ እንትን ባላችሁ ሰዓት ሴቭ ማድረግ አይጠበቅባችሁ። በዩዘር ኔም በቀላሉ ያን ሰው ወይም ያችን ሰው ማግኘት ትችላላችሁ ማለት ነው። እና የቴሌግራምም እንደዚህ ነው፣ ብዙም አይከብድም። የቴሌግራም ዩዘር ኔም እንደዛው እስካሁን ማትጠቀሙ ካላችሁ ግን በብዛት ያው ዩዘር ኔም ትጠቀማላችሁ። ማትጠቀሙ ግን ያው የቴሌግራምን ከፈለጋችሁ እንደዛው ማስተካከል ትችላላችሁ። ቴሌግራም ውስጥ ትገባላችሁ። እዚህ ጋር ቴሌግራም ከገባችሁ በኋላ ሴቲንግ ምልክት አለ። የሴቲንግ ምልክት በመጠቀም እዚህ ጋር አሁንም ምን ብሎ ይመጣልናል? አካውንት ይላል። አካውንት ከሚለው ላይ እዚህ ጋር አሁን እኔ ዩዘር ኔም ስለሞላው ነው እዚህ ጋር ይመጣል። እናንተ ግን እዚህ ጋር አድ አካውንት ትሉትና እዚህ ጋር ዩዘር ኔም የሚል ሲመጣ እሱን ተጭናችሁ እንትን ማለት ትችላላችሁ። አሁን የኔ ዩዘር ኔም ነው፣ አጥፍቼ ማስተካከልም እችላለሁ፣ ግን ኢትስ ኦኬ። ስለዚህ ዩዘር ኔም የሚለውን ሲመጣላችሁ ዩዘር ኔም የሚለውን ትጫኑታላችሁ። ከዛ እዚህ ጋር ራይት ምልክት አለ። እሱን ራይት ካረጋችሁ በኋላ ስለዚህ ዩዘር ኔማችሁ ተስተካከለ ማለት ነው። ኢሞም እንደዛ ቢመጣልን ግልግል ነው፣ ግን ችግሩ የኢሞ የለም። እስኪ ሴቲንግ ውስጥ እንግባ። የኢሞ ሴቲንግ ውስጥ ፕላስ እዚህ ጋር ሞር ይላል። እስኪ የኢሞ ካለ ምን ይየው። እዚህ ጋር ሴቲንግ ምልክት አለ። ኖቲፊኬሽን ፋንክሽን ስቶሬጅ አካውንት ኤንድ ሴኩሪቲ የሚለውን እስኪ ልጫ ነው። ኢሞ ምናልባት መጥቶ ከሆነ ፓስኪ ቼንጅ ፎን ፋሚሊ ምናምን የለም ማለት ነው። የኢሞን ቢመጣ ግልግል ነው እንደ ዋትስአፕ። ግን በብዛት ለሆነ ነገር ለስራም ለግሩፕ የምንጠቀመው ምንድነው ቴሌግራም ወይም ዋትስአፕ ነው። ኢሞም አለ ግሩፕ፣ ግን ብዙም ጊዜ ለመደዋወያ ምናምን ብቻ ነው የምንጠቀመው። ስለዚህ ዋናዎቹ ማናቸው ዋትስአፕ እና ቴሌግራም። ስለዚህ እናንተ ደግሞ እንደዚህ አድርጋችሁ ዩዘር ኔማችሁን አስተካክሉ ማለት ነው።